ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ የረሳው። ሰላም ሰላም ዩቱብ ወስጉድ እንዴ ናችሁ? ሰላም እንዴት ናችሁ? ማለዳ ነኝ። እንግዲህ 2018 የማያሰማን ጉድ የለም። አዳዲስ ጉዶች አሉ። አብረን የምንመለከተው ይሆናል። እስከ መጨረሻው ተከታተሉን። ዩቱቤን ሰብስክራይብ ማድረጋችሁን አትርሱ። አዲስ መረጃ ሲኖር ወደ እናንተ እናደርሳለን። ወደ ቪዲዮ እንሄዳለን። እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ነው ያልተሰጣቸው፣ የት ጋር ነው የደረሰው የሚለው ማለት ነው። ኦኬ፣ እነዚህ ገንዘብ ሰብሳቢዎች ቆይ፣ ለእነሱም ፌርነስ አንድ ጥያቄ ላንሳ። አሁን ፍራውል አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራውል አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪየድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው አንድ ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው፣ በደረሰኝ ያለ ነው። በዓመተ ምሕረቱ አመጣልሃለሁ። $100,000 ነው ካሽ። $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ፣ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምናገነ ባክ ኢንቨስቲጌት አድርጌ ሲደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፈው። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ነው። ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። አረ 2018 እንግዲህ ከመግባቱ እየሰማናቸው ያሉ ጉዶች በጣም ነው የሚገርሙት። እኔ አላቅም ከምር ይሄ ገንዘብ ፍራውልን ታውቁታላችሁ። እንግዲህ አሜሪካ የሚኖር አንድ ባለሀብት ነው። እንግዲህ በጣም የሚገርም ነገር ነው። አይ ዶንት ኖ ብቻ ለማንኛውም ሁለተኛ ቪዲዮ አለ፣ ቀጣይ ፓርት 2 አለ። እሱን ደግሞ አብረን የምንመለከተው ይሆናል። ተከታተሉ። እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው? አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት
ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬና ብዙ አላነሳም፣ ዋትስአፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትስአፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና ሳያቸው ደህና ናቸው። ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100 ሺህ ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አረኩለት። ስደውል አይመልስልኝም ነበር። ቴክስት አረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋርና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው አሁንም። ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል አረ የኔ ልጅ አልገባም አሉ። እሺ የዛሬ ቪዲዮአችን ይህን ይመስላል። እንግዲህ የሰማነው ነገር አላቅም። ላይቭ ላይ ነው፣ ቀጠሮ ተይዞላቸዋል። እነ አብነት እነ ባላደራውም አሁን ስማቸው እዚህ ጋር የተዘረዘሩት እንዳለ ተገኝተው ምላሽ እንዲሰጡና እንዲያወሩበት ሁላቸውም ተጠርቷል ማለት ነው። ላይቭ ቀጠሮ ተይዟል። እንግዲህ አዲስ ነገር ሲኖር ወዲያውን ወደ እናንተ የምናደርስ ይሆናል። ዩቲዩባችንን እቺን ቀዩን ሰብስክራይብ የምትሏትን በመጫን ሰብስክራይብ እና ቤተሰብ መሆናችሁን አትርሱ። ወዲያው አዲስ ነገር ሲኖር ወደ እናንተ እናደርሳለን። ይመቻችሁ። ሰላም ሁኑልኝ። ማለዳ ነኝ።